ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? በበርካታ ሰበር መረጃዎች መተናል። መልካም ጊዜ እንመኝላችኋለን። አርበኛ መከታው ማሞና አርበኛ ደሳለኝ ሲያስብ ሸዋ በአካል ተገናኝተው ያለፉ ችግሮቻቸውን ገምግመው ወደፊት የህዝብ አጀንዳና የትግል ተግባራቶቻቸው ላይ ጥልቅ ውይይት እያደረጉ መሆኑ ተሰማ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ ዋና አዛዡ አርበኛ መከታው ማሞና የአማራ ፋኖ ብሔራዊ ንቅናቄ አፋብን ደቡብ አማራ ቀጠና አሳምነው እዝ ዋና አዛዡ አርበኛ ደሳለኝ ሲያስብ ሸዋ በአካል ተገናኝተው እየመከሩ ያለበትን ሙሉ መረጃ በዝርዝር ወደ እናንተ የምናደርሳችሁ ይሆናል። በሰሜን ኢትዮጵያ የተባባሰውን ወታደራዊ ውጥረት ተከትሎ በህዝቡ ዘንድ ከተፈጠረው ውጥረት ባሻገር በመንግስታት ደረጃም ከፍተኛ የመፈንቅለ መንግስት ስጋት መደቀኑ ተሰምቷል። ተነባቢው የአሜሪካው ኒውዮርክ ታይምስ ጋዜጣ ባስነበበው ትንታኔው ላይ በሰሜኑ የኢትዮጵያ ክፍል አስገራሚ፣ አስደንጋጭና ስጋት የደቀኑ ጉዳዮችን በማስረጃ አስደግፎ አቅርቧል። በዝርዝር እንዳስሰዋለን። በዚሁ በሰሜን ኢትዮጵያ ውጥረት ነገሮች እየተበላሹ መሄዳቸውን ተከትሎ አሜሪካ ጣልቃ ገብታ ዶክተር ደብረጽዮን ገብረ ሚካኤልን ማናገሯ ተሰምቷል። የውይይቱን ጭብጥና ሙሉ መረጃውን ከዜና መዋዕላችን ታገኙታላችሁ። የምርጫ ጊዜ መቃረቡን ተከትሎ አስቸኳይ ስብሰባ እያደረገ የሚገኘው ኢዜማ ዋና መሪውን ፕሮፌሰር ብርሃኑ ነጋንና ምክትሉን አቶ ግርማ ሰይፉን ከስልጣን ሲያባርር ከበስተጀርባው ትልቅ ሴራ የተደቀነበት ነው ተብሏል። ሙሉ መረጃውን ተሰሙታላችሁ። የተወደዳችሁ ቤተሰቦቻችን እነዚህን በመሪ ዜናው ላይ የነገርናችሁንና ሌሎችንም ያካተትንበት ጥንቅራችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ቻናሉን ሰብስክራይብ፣ መረጃዎቹንም ላይክና ሼር ታድርጉ ዘንድ እንጠይቃችኋለን። መልካም ጊዜ እንመኝላችኋለን። ወደ ዝርዝር ዘገባዎቻችን እናቀናለን። የተወደዳችሁ ቤተሰቦቻችን አርበኛ መከታው ማሞና አርበኛ ደሳለኝ ሲያስብ ሸዋ በአካል ተገናኝተው ያለፉ ችግሮቻቸውን ገምግመው በወደፊት የህዝብ አጀንዳና የትግል ተግባራቶቻቸው ላይም ጥልቅ ምክክር እያደረጉ መሆኑ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ ዋና አዛዡ አርበኛ መከታው ማሞና የአማራ ፋኖ ብሔራዊ ንቅናቄ አፋብን ደቡብ አማራ ቀጠና አሳምነው እዝ ዋና አዛዡ አርበኛ ደሳለኝ ሲያስብ ሸዋ እስካሁን በመጡባቸው የትግል ጊዜያት ያሉ ክፍተቶችን ደፍነውና የልዩነት በሮችን ዘግተው ለቆሙለት ዓላማና ለወጡለት አንድ የአማራ ህዝብ ትግል በጽናት በወንድማዊ አብሮነትና በአማራዊ ክንድ ኃይላቸውን አሰባስበው ለመታገል በአካል ተገናኝተው ወንድማዊ ምክክር እያደረጉ መሆኑ ተሰምቷል። አማራዊ የትግል ዓላማና የህዝብ ጥቅምን ያስቀደመ መርህን ተከትለውና ሁሉን አቀፍ አቅሞቻቸውን አሰባስበው ለመታገል በአካል ተገናኝተው እያደረጉት ያለው ውይይትና ምክክርም ለትግሉ ሂደት እጅግ ከፍተኛ አቅም የሚፈጥርና በተለይም ደግሞ የሚንቀሳቀሱበት ቀጠና ከማዕከላዊ ሸዋ አዲስ አበባ በቅርብ ርቀት ላይ ሰራዊታቸው የሰፈረ በመሆኑ ትልቅ አቅም የሚፈጥር የትግል ብስራት ሆኖ መጥቷል። የሁለቱ እዞች ከፍተኛ አመራር ውይይትም መቋጫው በተቋም ደረጃ በመግለጫ እየተጠበቀ ይገኛል። በሌላኛው መረጃችን ስንቀጥል የህወሓቱ አለቃ ደብረጽዮን ገብረ ሚካኤል ከአሜሪካው ውጭ ጉዳይ መስሪያ ቤት ኃላፊው ማርኮ ሩቢዮ ጋር በስልክ ውይይት ማድረጋቸው ተሰምቷል። በፌዴራል መንግስቱና በህወሓት መካከል ዳግም ጦርነት ሊቀሰቀስ ከጫፍ እንደደረሰ እየተነገረ በሚገኝበት በዚህ ወቅት የአሜሪካው የውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ የህወሓቱን የህወሓት ሊቀመንበር ከሆኑት ዶክተር ደብረጽዮን ገብረ ሚካኤል ጋር በወቅታዊ ጉዳዮች ዙሪያ በስልክ ውይይት ማድረጋቸውን መዋዕል ሚዲያ ለጉዳዩ ቅርበት ካላቸው ምንጮቹ ሰምቷል። ከፈረንጆቹ 2022 መገባደጃ ወዲህ ማለትም የፕሪቶሪያው ስምምነት ከተፈረመ በኋላ በተፈጠሩ ልዩነቶች ምክንያት ህወሓት ወቅታዊ ስንጥቃትን ማስተናገዱን ተከትሎ የትግራይ ክልልን ፖለቲካ በተመለከተ የዓለም አቀፉ ማህበረሰብ ትኩረቱን ወደ ጀነራል ጻድቃን ገብረትንሳኤና አቶ ጌታቸው ረዳ አንጃ ማድረጉ ሲነገር ቆይቷል። ይሁንና የተለያዩ ዓለም አቀፍ ተቋማትን ጨምሮ በርካቶች በአብይ አህመድ መንግስትና በህወሓት መካከል ባለው ውጥረት ምክንያት በሰሜን ኢትዮጵያ ጦርነት መልሶ ሊያገረሽ እንደሚችል ስጋታቸውን ለዓለም አቀፉ ማህበረሰብ እያሳወቁ ባለበት በዚህ ወቅት የአሜሪካ መንግስት ከፍተኛ ባለስልጣን ነባር ወታደራዊ አመራሮችንና ታጣቂዎችን ከያዘው የደብረ ጽዮን አንጃ ጋር ውይይት ማድረጋቸው ተሰምቷል። የውጭ ጉዳይ መስሪያ ቤት ኃላፊው ማርኮ ሩቢዮ ለዳግም ጦርነት ዝግጅት እያደረገ የሚገኘውን የህወሓትን አንጃ ከሚመሩት ደብረ ጽዮን ገብረ ሚካኤል ጋር ውይይት ማድረጋቸው አሜሪካ ወደ ጦርነት እያመራ ባለው ውጥረት ውስጥ እጇን ማስገባቷ የሚያሳይ ነው ተብሏል። የመዋዕል ሚዲያ የመረጃ ምንጮች እንደገለጹት ማርኮ ሩቢዮ በደብረ ጽዮን የሚመራውን የህወሓት አንጃ ከፌዴራል መንግስቱ ጋር ሰላማዊ ንግግር እንዲያደርግና ለዳግም ጦርነት እየተደረገ ያለ ዝግጅት እንዳሳሰባቸው መናገራቸውም ተሰምቷል።
በተጨማሪም ህወሓት ከ4 ዓመታት በፊት በደቡብ አፍሪካ ፕሪቶሪያ ተፈርሞ የነበረውን የሰላም ስምምነቱ ተፈጻሚ እንዲሆን ከአብይ አህመድ መንግስት ጋር ንግግር እንዲያደርግ አሜሪካ እንደምትፈልግ የውጭ ጉዳይ መስሪያ ቤት ኃላፊው ከደብረ ጽዮን ጋር ባደረጉት የስልክ ውይይት መግለጻቸው ተሰምቷል። የስልክ ውይይት ከተደረገባቸው ጉዳዮች ሌላኛውና ዋነኛው ጉዳይ ኢትዮጵያንና ኤርትራን የሚመለከተው ጉዳይ ሲሆን የደብረ ጽዮን ቡድን ከህወሓት ጋር የፈጠረው ጽምዶ የተሰኘ ወታደራዊና ፖለቲካዊ ጥምረት የአፍሪካን ቀንድ ወደ ባሰ እልቂት የሚያስገባ መሆኑን ማርኮ ሩቢዮ ማሳሰባቸውን ለመዋዕል ሚዲያ የደረሰው መረጃ ያሳያል። ከዚሁ ጋር በተገናኘ ብሉምበርግና ኢንተርናሽናል ክራይሲስ ግሩፕ ከ2 ሳምንታት በፊት አከታትለው ባወጧቸው ሪፖርቶች በኢትዮጵያና በኤርትራ መካከል ያለው ውጥረት እንደዚሁም በአብይ አህመድ መንግስትና በህወሓት መካከል ያለው ግንኙነት ወደ ዳግም ጦርነት እያመራ መሆኑን ተጨባጭ ወታደራዊ እንቅስቃሴዎችን በማስረጃነት በማቅረብ ይፋ ማድረጋቸው ይታወሳል። ሁለቱ ተቋማት በሪፖርቶቻቸው የኢትዮጵያ መንግስት ኢትዮጵያን በትግራይና በአፋር ክልሎች በኩል ከኤርትራ ጋር በሚያዋስኑት ድንበሮች እግረኛ ሰራዊቱንና ሜካናይዝድ ኃይሉን እያስጠጋ መሆኑን ገልጸው ነበር። በተመሳሳይ ኤርትራና ህወሓት ወታደራዊ ጥምረት መፍጠራቸውን እንደዚሁም የኢሳያስ አፈወርቂ መንግስት ደግሞ የኢትዮጵያን ግዛት በትግራይ በኩል ጥሶ እግረኛ ሰራዊቱንና ሜካናይዝድ ኃይሉን ማስጠጋቱን እንደዚሁም ሌሎች ወታደራዊ እንቅስቃሴዎችን እያደረገ እንደሚገኝ ይፋ ማድረጋቸውም ይታወሳል። ይህንን ተከትሎ የብሉምበርግና ኢንተርናሽናል ክራይሲስ ግሩፕ ከ2 ሳምንታት በፊት ባወጧቸው ሪፖርቶች በሰሜን ኢትዮጵያና በአፍሪካ ቀንድ በማንኛውም ጊዜ ሊፈነዳ የሚችል ብለው በገለጹት የጦርነት ድባብ የዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጥሪ ማቅረባቸውም አይዘነጋም። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊው ማርኮ ሩቢዮ ከደብረ ጽዮን ጋር ያደረጉት ውይይትም የዓለም አቀፍ ተቋማት ጥሪ አንዱ አካል ተደርጎ የሚወሰድ ሲሆን በቀጣይ ጊዜያትም የውይይታቸው ሂደት እንደታሰበው ሰላምን ያወርዳል ወይንስ ባልታሰበ ሁነትና ሂደት ጦርነቱ ፈንድቶ የበርካቶችን እልቂት ያስተናግዳል የሚለው ቀናት የሚበይኑት እውነት ሆኗል። በሌላ በኩል ህወሓትና በትግራይ ክልል የሚንቀሳቀሱ ሌሎች ፓርቲዎችም በትላንትናው ዕለት በጋራ ባወጡት መግለጫ ተቋማትና ሀገራትን በተማጽኖ መጠየቃቸውን በትላንት አመሻሽ ዜና መዋዕላችን ማስደመጣችን አይዘነጋም። ህወሓት፣ ባይቶና፣ ውድብ አክሱማይት ዋዕላና አሲምባ ዴሞክራሲያዊ ፓርቲ ያቋቋሙት የጋራ መድረክ የፌዴራል መንግስቱ በትግራይ ላይ ፈጽሞታል ያሉትን ወታደራዊ ከበባ እንዲያነሳ ከዓለም አቀፉ ማህበረሰብ ግፊት እንዲደረግበት ነበር የጠየቁት። እነዚሁ 4 የትግራይ ክልል ፓርቲዎችም ለኬንያ፣ ለደቡብ አፍሪካ፣ ለናይጄሪያ፣ ለአሜሪካ፣ ለብሪታንያ፣ ለአውሮፓ ህብረት አባል ሀገራትና ለተባበሩት መንግስታት ድርጅት እንደዚሁም ለአፍሪካ ህብረት በጻፉት ደብዳቤ ላይ ፌዴራል መንግስቱ በጀትን፣ ባንክን፣ ነዳጅን፣ ትራንስፖርትን፣ ንግድንና የመሰረታዊ ሸቀጦች አቅርቦትን ጨምሮ በትግራይ ክልል ላይ ጥሏቸዋል ያሉትን ዕቀባዎችና ገደቦች ያለምንም ቅድመ ሁኔታ እንዲያነሳ ግፊት እንዲያደርጉ፣ ተፈናቃዮች ደህንነታቸውና ክብራቸው ተጠብቆ ወደ ቀያቸው እንዲመለሱ ድጋፋቸውን እንዲሰጡና የትግራይ ህገ መንግስታዊነት ወደ ነበረበት እንዲመለስ መንግስትን ግፊት አድርጉልን የሚል ጥያቄ ነበር ያቀረቡት። በዚህ ደብዳቤና በሁነቱ ላይ አስተያየታቸውን የሰጡ ተንታኞች ግን ጦርነቱ ሊጀመር እንደሚችል በመጠቆም የትግራይ ፖለቲካዊ ኃይሎች ቀድመው ዲፕሎማሲያዊ ብልጫ ለመውሰድ በማሰብ የጻፉት ደብዳቤ ነው ሲሉ ትችታቸውን ሲሰነዝሩ ተስተውለዋል። ከዚሁ ጋር በተገናኘው ሌላኛው መረጃችን በሰሜን ኢትዮጵያ የተባባሰውን ወታደራዊ ውጥረት ተከትሎ በህዝቡ ዘንድ ከተፈጠረው ውጥረት ባሻገር በመንግስታት ደረጃም ከፍተኛ የመፈንቅለ መንግስት ስጋት መደቀኑ ተሰምቷል። ተነባቢው የአሜሪካው ኒውዮርክ ታይምስ ጋዜጣ ባወጣው ትንታኔ በሰሜኑ የኢትዮጵያ ክፍል አስገራሚ፣ አስደንጋጭና ስጋት የደቀኑ ጉዳዮችን በማስረጃ አስደግፎ አቅርቧል። በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊ ግንኙነት በከፍተኛ ሁኔታ እየሻከረ መምጣቱን ተከትሎ በሁለቱ ሀገራት ድንበር አካባቢዎች ላይ አዲስ የጦርነት ስጋት ማንዣበቡን የኒውዮርክ ታይምስ ዘገባ ጠቅሷል። እንደ ዘገባው ከሆነ የሁለቱ ሀገራት መሪዎች ቀደም ሲል በህወሓት ላይ የነበራቸው ጥምረት ፈርሶ አሁን ላይ እርስ በርሳቸው ወደ መካሰስና ጦር መሳሳብ ላይ ተሸጋግረዋል ብሏል። የኢትዮጵያ መንግስት የኤርትራ ሰራዊት የኢትዮጵያን መከላከያ ሰራዊት ልብስ በመልበስ የትግራይ ክልል ድንበሮችን ጥሶ መግባቱንና በኢትዮጵያ የውስጥ ጉዳይ ላይም ጣልቃ እየገባ መሆኑን በይፋ ወንጅሏልም ብሏል። በተለይም ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ የታጠቁ ኃይሎችን በመደገፍ የፌዴራል መንግስቱን ለማዳከም እየሰራች ነው የሚል ክስም በፌዴራል መንግስቱ እየተነሳ ነው ሲል ኒውዮርክ ታይምስ በዘገባው ላይ አንስቶታል። በሌላ በኩል ኢትዮጵያ ወደ ቀይ ባህር ለመድረስና የወደብ ባለቤት ለመሆን የምታደርገው ጥረት በአስመራ በኩል እንደ ቀጥተኛ የሉዓላዊነት ስጋት ሆኗል ያለው ኒውዮርክ ታይምስ ይህም ውጥረት በድንበር አካባቢዎች ላይ ከፍተኛ የሰራዊት ክምችት እንዲኖር ምክንያት መሆኑንም አረጋግጧል። የኢትዮጵያ መከላከያ ሰራዊት በሰሜኑ የሀገሪቱ ክፍል ከባድ መሳሪያዎችንና ተጨማሪ ኃይል እያስጠጋ መሆኑን የገለጸ ሲሆን ይህም ቀጠናውን ወደ ሌላ መጠነ ሰፊ ጦርነት ሊያመራ ይችላል የሚል
ከፍተኛ ስጋት በዓለም አቀፉ ማህበረሰብ ዘንድ ፈጥሯል ብሏል። የፕሪቶሪያው ሰላም ስምምነት ለሰሜን ኢትዮጵያ አንጻራዊ ሰላም ቢያመጣም የኤርትራ ሰራዊት ከኢትዮጵያ መሬት አለመውጣቱና የአዲስ አበባና የአስመራ ግንኙነት መሻከር ደግሞ ቀጠናውን ወደማይታወቅ አደጋ እየገፋው ነው ሲል ዘርዘር ባለው ዘገባው ላይ አንስቶታል። የተባበሩት መንግስታት ድርጅትና የአፍሪካ ህብረት በሁለቱ ሀገራት መካከል ያለውን ውጥረት በሰላማዊ መንገድ ለመፍታት ጥረት እንዲደረግ ጥሪ እያቀረቡ ቢሆንም በሁለቱም ወገኖች በኩል የሚሰሙ ንግግሮች ግን ወደ ግጭት የሚያደሉ ሆነዋልም ብሏል። ይህ በእንዲህ እንዳለ የኢትዮጵያ መንግስት ለኤርትራ የመጨረሻ ማስጠንቀቂያ መስጠቱ ደግሞ በአስመራ ሰዎች በኩል የመፈንቅለ መንግስት ስጋት መኖሩን የመዋዕል ሚዲያ ምንጮች አረጋግጠዋል። በተለይም በኢሳያስ አፈወርቂ መንግስት ውስጥ የተፈጠረው ይህ ስጋት መነሻ ያደረገው የብልጽግናው አለቃ አብይ አህመድ ከሰሞኑ በትግርኛ ቃለ ምልልሳቸው ውስጥ የተጠቀሙትና ከነኩን የመጨረሻቸው ይሆናል የሚለው ሲሆን ያለው አሁናዊ ግዙፍ ወታደራዊ እንቅስቃሴ ደግሞ ከወደብና የባህር በር ፍላጎት ባሻገር የኤርትራን ማዕከላዊ መንግስቱን የማስወገድና የራስን ኃይል የማስቀመጥ ፍላጎት ያነገበ ነው የሚል ድምዳሜ ላይ የደረሰ በመሆኑ በአስመራው መንግስት ዘንድ ከፍተኛ የመፈንቅለ መንግስት ስጋት ደቅኗል ተብሏል። በሌላኛው መረጃችን ስንቀጥል ኢዜማ ካለፉት ጥቂት ዓመታት ወዲህ ከብልጽግና ጋር ተሰልፏል በሚል ከደጋፊዎቹና ከተቃዋሚዎቹ በኩል ከፍተኛ ትችት ሲሰነዘርበት ቆይቷል። ምርጫ ሲቃረብ ፓርቲው ከፍተኛ አመራሮቹን በዛሬው ዕለት ማሰናበቱ ጉራማይሌ ሐሳቦችንም እያስተናገደ ይገኛል። ከብልጽግና በላይ የብልጽግና ጠበቃና ወዳሽ ሆኖ የሚታየው ኢዜማ ዓላማውን ስቶ ህልውናውን አጥቷል በሚል ተቀባይነት የነበራቸውን ሊቀመንበሩን አቶ የሸዋስ አሰፋንና ዋና ጸሐፊውን አበባ አካሉን ጨምሮ በርካታ አመራርና ባለሙያዎቹ ደጋፊና አባላቱም ትተውት መበተናቸው ይታወቃል። ሆኖም አሁን ላይ በምርጫው ዋዜማ ላይ ሆኖም ጭምር የዋናና ምክትል መሪዎቹን ከኃላፊነት የማባረር ተግባሩ በመራጭና ህዝቡ ላይ ያሰበው አንዳች ስነ ልቦናዊ ቁማር አለ የሚሉ ሐሳቦች እየተስተናገዱ ይገኛሉ። ራሱን እንደ ገለልተኛና ጠንካራ ተፎካካሪ ለማቅረብ አዲስ ፊትና አዲስ አመራር ይዞ መምጣቱ የመታደስ ስልት የሚል ካጋሩ ብልጽግና ጋር የነደፉትና ፕሮፌሰር ብርሃኑ ነጋ በፈቃዳቸው እንዲለቁ ማድረግ ወይንም በአዲስ አመራር መተካቱ ፓርቲው ውስጥ ዲሞክራሲያዊ ያለው አድርጎ ለማሳየትና የነበረበትን ቅሬታ ለማርገብ የታለመ ነውም እየተባለ ነው። ይህ ምርጫ ሲቃረብ በህዝብ የተጠሉትንና የብልጽግና ቀኝ እጅ የሆኑትን ፕሮፌሰር ብርሃኑ ነጋንና አቶ ግርማ ሰይፉን በማውረድ አቶ ኢዮብ መሳፍንትንና አቶ ንጋቱ ወልዴን ወደፊት በማምጣት ፓርቲው ከብልጽግና ጋር የተለጠፉና የተጠሉትን አመራሮቹን አባሮ ታድሷል የሚል የስሙላ የተግባር ጅማሩ ነው ተብሏል። እነዚህ ሰዎች አሁንም ከጀርባ ሆነው የሚዘውሩት ኢዜማ በዛኛው ምርጫ ያጣውን የተወካዮች ምክር ቤት ወንበር አሁን ከብልጽግና ጋር ሆነው ለማሳካት የነደፉት አዲስ ብልሃት ነውም እየተባለ ነው። አስቸኳይ ስብሰባውን እያካሄደ የሚገኘው ኢዜማም ፕሮፌሰር ብርሃኑ ነጋን አሰናብቶ አቶ ኢዮብ መስፍንን ዋና መሪ አድርጓል። ፓርቲው ከዚህ ባሻገር አቶ ኢዮብ ወልዴን ደግሞ ምክትል በማድረግ መምረጡ ተሰምቷል። የተወደዳችሁ ቤተሰቦቻችን ለሰዓቱ ጥንቅራችን ያዘላችሁ መረጃዎች እነዚህ ነበሩ። ስለ አብሮነት ቆይታችሁ እናመሰግናችኋለን። መልካም ጊዜ እንመኝላችኋለን።